ውዶቼ ዛሬ ይዤላችሁ የመጣሁት የቤት ውስጥ የሚሰራው በቀላሉ የብርያኔ አሰራር ነው። ይኸው እንደምታዩት ፍልፍል አልዋንና የከለር ፍልፍል ማለት ነው። ክዝበራ አለኝ። ግብአቶቹ ይሄ ነው የምጠቀመው። ብረት ድስጤ ላይ የገበታ ቅቤ ትንሽና ዘይት ጨምሬ ይኸው ሩዜን አጥቤ ያዘጋጀሁትን ሩዝ በእንደዚህ አይነት ሁኔታ ጨምሬ እያማሰልኩት ነው። ይሄው እንደምታዩት በእንደዚህ አይነት ሁኔታ ቅቤ ዘይት አድርጌያለሁ። ትንሽ እና ሩዝ በስመቲ ነው የምጠቀመው። እና እንደምታዩት ውዶቼ ትወዱታላችሁ። በጣም በቀላሉ ዘዴ የሚሰራ ቤት ውስጥ ነው። እና ትንሽ ከደን አድርጌ ይኸው በእንደዚህ አይነት ሁኔታ አፍልቼ ያስቀመጥኩት ውሃ አለኝ። በደንብ ሩዜን እንትን ብየዋለሁ፣ አደበላለቄዋለሁ። አፍልቼ ያስቀመጥኩት ውሃ አለኝ። ይኸው ይሄን እጠቀማለሁ ውሃዬን። ሩዙን ያበስለዋል፣ ይበቃዋል በምልበት ሁኔታ እንደዚህ አድርጌዋለሁ። እና ይኸው ማጂ አለኝ ደግሞ በኩባያ 2 ሀባ ማጂ በሞቀው ውሃ በጥበጥ አድርጌ ይኸው እንደምታዩት እየጨመርኩት ነው። ለጣዕም ቆንጆ ነው፣ ጣዕም ይሰጠዋል። ሩዙም ቆንጆ ይሆናል። ይኸው እንደምታዩት በእንደዚህ አይነት ሁኔታ ውሃዬን በሚበቃ ሁኔታ አድርጌበት እንደዚህ ሆኗል። ይኸው እንደምታዩት አሁን እከድነዋለሁ። ይኸው መጠጥ አድርጎታል ውሃውን። በእንደዚህ አይነት ሁኔታ ደስ በሚል ሁኔታ ሩዙ ይሄን ሆኗል። ይኸው ውዶቼ እና ሞክሩት። ቤት ውስጥ ብርያኔ አሰራር ትወዱታላችሁ። በጣም ቀላልና ጣፋጭ የሆነ ብርያኔ ነው። እና በመሃል እከድነዋለሁ ውሃው ትንሽ መጠጥ እንዲልልኝ። ይኸው አሁን እንደምታዩት ውሃው በደንብ መጠጥ ብሏል። ይኸው በእንደዚህ አይነት ሁኔታ እና ያዘጋጀሁት ክዝበራውንና ፍልፍል አልዋኑን ያልኳችሁን በመሃል ከፈት አድርጌ በእንደዚህ አይነት ሁኔታ ውስጡ ጨምራለሁ። ሩዙን ትንሽ ከፈትፈት አድርጌ ውስጡ ጨምራለሁ። ክዝበራና ፍልፍል አልዋን ማለት ነው። እና ይኸው በእንደዚህ አይነት ሁኔታ ሩዜን ከፈት እያረኩኝ ውስጡ ጨመር አደርጋለሁ ለጣዕም። እና ብርያኔው በጣም ነው ጣዕም የሚሰጠው። ተጠቀሙት፣ ትወዱታላችሁ። እናንተም ቤት ውስጥ ማዘጋጀት ትችላላችሁ። ያው በእንደዚህ አይነት ሁኔታ ክዝበራም ጣዕም ይሰጠዋል። ፍልፍልም አልዋን እንደዛው። በእንደዚህ አይነት ሁኔታ ሩዜን ከፈት እያደረኩኝ በእንደዚህ አይነት ሁኔታ ያው እንደዚህ እየጨመርኩ ነው ውዶቼ። እና ውዶቼ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ለቪዲዮ ጥራት፣ ለቪዲዮ አለመስተካከል በጣም ይቅርታ አስተካክላለሁ። እና በሌላም ቪዲዮ በደንብ እስክመጣም እናንተ አበረታቱኝ ውዶቼ። ይኸው እንደምታዩት በእንደዚህ አይነት ሁኔታ አድርጌ ጨርሻለሁ። ከደን አድርጌያለሁ። ይኸው በስተመጨረሻ ይኸው አልዋን እጨምራለሁ። የምግብ አልዋን እንደምታዩት ይኸው በእንዲህ አይነት ሁኔታ ሆኗል። ይኸው እንደምታዩት እንደዚህ ሆኗል። በጣም የሚያምርና ጣፋጭ ብርያኔ ነው። ፍረም ውስጥ ስጋ ከትቻለሁ። ያው ብዙውን ግብአቱን አልቀረጽኩትም፣ ግን ስጋ ከትቼ ይኸው በእንደዚህ አይነት ሁኔታ ጠቅልዬ ስጋ ከትቼ ይኸው በስሎ ጨርሷል። ስጋዬም ተብዬ ምን ብዬ ያው እሱን አላሳየኋችሁም። በሚቀጥለው ደግሞ እሱን በደንብ ሁኔታ ብርያኔ በደንብ አድርጌ አሳያችኋለሁ። ይኸው ብርያኔው በእንደዚህ አይነት ሁኔታ ስጋው አልቆ ውስጥ ፍረም ከትቼው ጨርሷል። ሩዜም እንደምታዩት አልቋል፣ ጨርሷል በሚያምር ሁኔታ። በስተመጨረሻ ይኸው